በኢትዮጵያ የከፍተኛ ትምህርት ታሪክ የሆነው አዲስ አበባ ዩኒቨርሲቲ የቀድሞው ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ የመጀመሪያው ነው። አንጋፋው የአዲስ አበባ ዩኒቨርሲቲ ከ1942 ዓ.ም ጀምሮ መማር ማስተማሩን ቀጠለም። ዩኒቨርሲቲው ከተመሰረተ ጀምሮ በርካታ ምሁራንና ችግር ፈቺ ዜጎችን በጥራትና በብዛት አበርክቷል፣ እያበረከተም ነው። ዩኒቨርሲቲው አሁን በብዛት ለተከፈቱ የመንግስትና የግል ዩኒቨርሲቲዎችና ኮሌጆችም መሰረት የጣለ ነው። በመላው ዓለም የሚገኙ ዩኒቨርሲቲዎች የነገ ሀገር ገንቢ ዜጎች የሚፈልቁበት በወደዱት የሙያ ዘርፍ ሰልጥነው የሚወጡባቸው ናቸው። በአንጻሩ ደግሞ ዩኒቨርሲቲዎች ተማሪዎች ከተለያዩ አካባቢዎችና የማህበረሰብ ክፍሎች የመጡ በመሆናቸው ተቋማቱ ላለመግባባትና ለግጭት የተጋለጡ ናቸው። በማህበረሰብ ውስጥ የሚከሰቱ ሃይማኖትና ብሔርን መሰረት አድርገው የሚቀሰቀሱ አለመግባባቶችም በዩኒቨርሲቲዎች ውስጥ ጎልተው ሲወጡ ይስተዋላሉ። ይህ የሚሆነው ደግሞ ተቋማቱ ከተለያዩ አካባቢዎችና የህብረተሰብ ክፍሎች የተውጣጡ ተማሪዎችን ባንድ ላይ ስለሚይዙ ነው። ይህ ሁኔታ ተማሪዎችን ከምንም በላይ የሚጎዳ ከትምህርታቸው ይልቅ ወደ አለመግባባቶች እንዲያመሩ የሚያስገድዳቸው ነው። አንዳንድ የአዲስ አበባ ዩኒቨርሲቲ ተማሪዎች ወደ ዩኒቨርሲቲው ሲመጡ አሉታዊ የሆኑ አመለካከቶችን ይዘው እንደሚመጡ ይታወቃል። አስተያየታቸውን የሰጡ የዩኒቨርሲቲው ተማሪዎችም የሚገልጹት ይህንኑ ነው። ስመጣ እንደሚታወቀው ብዙዎቻችን ይዘው እንደምንመጣው ለሌላው ብሔር ያለኝ ኢሜጅ ኔጌቲቭ ነው። ከሌላው ጋር ቢያንስ ኢቭን መኖር እንደማይችል፣ ሌላው ለኔ ጥሩ ነገር ማሰብ እንደማይችል ወይም ሌላው ለኔ ክፋት ነገር ብቻ ይዞ እንደሚመጣ ከሌላው ጋር እንትን ካልኩ ከተቀራረብ የሆነ እኔ ጉዳት ብቻ ሊደርስ እንደሚችል ሌሎችን ማመን እንደሌለብኝ እንደዛ አይነት ነገር ነው ውስጥ ሎር ተደርጌ የመጣሁት። ፐርሰናሊ ወደ ግቢ ከመምጣቴ በፊት በተለይ ከቤተሰብ አኳያ ጥሩ ነገር አልነበረኝ። ማለት ያን ያህል ብሔርተኛ የሚባል ፋሚሊ የለኝም፣ ግን በተለያዩ ምክንያቶች ወደ ተወሰኑት ብሔረሰቦች ጥሩ አመለካከት የለንም። እኔም ጥሩ ነገር አልነበረኝም ወደዛ። ከዛ ባለፈ ወደ ዩኒቨርሲቲ ህይወት ስመጣ ዩኒቨርሲቲን ጆይን ከማድረጌ በፊት የሚወራ ነገር አለ። አዲስ አበባ ስለደረሰኝ ደስተኛ ነበርኩኝ። ደስ ቢለኝም ግን መከፋፈል እንዳለ ያመንኩ ነው የመጣሁት። የኢትኒክ ጉዳይ ላይ የነበረኝ አመለካከት ማለት ምንም አልነበረኝም ማለት ይቻላል። ምንም ማውቀው ማለት እንደዚህ ማውቀው ጉዳይ አልነበረም። ይሄ እንደዚህ ዘር ምናምን ዝም ብለ በቃ ተወልደን አውርተን አድገን ምናምን እንደዚህ ሆነን ተመረን እዚህ ደረስን። እዚህ ግቢ ከመጣው በኋላ ነው ይሄ ጉዳይ በጣም የሆነ ኃይለኛ ኢሹ እንደሆነ ያወቅኩት ማለት ነው። እና እዚህ መጥቼ ነው እንኳን ይሄን እንጂ የትኔ ጉዳይ ላይ ምንም ብዙም እንትን አልነበረኝም። ያን ያየሁት ብዙ ይኖራል እንደዚህ በዘርን አስመልክቶ እርስ በርስ አሁን ካፌ ውስጥም የትም ቦታ ላይብራሪ ውስጥ ምናምን ነገር እዚህ እንትን ላውንጅ ተማሪዎች ላውንጅ ነው መጀመሪያ ስመጣ ያየሁት ያንን ነው። እንትን የገረመኝ ዳማ እንደዚህ ምናምን ነገር ሰብስበው ይጫወታሉና ሲጫወቱ የሆኑ የተወሰኑ ግሩፖች እንደዛ እየተጫወቱ ሌላ አይነት ሰው ሲመጣ እና እንዴት አድርገው እንትን ብለው እንደላኩት ምናምን ነገር ያው ዳይንቶ ሊገባ ነበርና እሱ እና እንዲያይቼ ገረመኝ። ለመጀመሪያ ጊዜ እዚህ ግቢ ስመጣ ሳልመጣ በፊት ያለኝ አቲቲዩድ ሁሉም ሰው እንደ ኢትኒክ ግሩፕ እንደምኖር እኔም ስመጣ ተመራቂ ልጅ ነበረ። እሱ ከነበርኩ ማለት ገና ከመምጣቴ በፊት ደውዬለት ስለነበረ ወሰደና ከተመራቂ ከነሱ ጋር ጨመረኝ። ከዚያ በኋላ አንዳንድ ነገሮችን ኢንጀክት ወደ እኔ ማስገባት ጀመሩ እነሱ ማለት ስለ ሃይማኖት መለያየት ይሄንንም ሰው አድርጎ በግቢ ውስጥ ወደ አንዱ ሃይማኖት ለማስገባት የሚደረጉ ሩጫዎች እንዳሉ በቃ ቋንቋን መሰረት አድርጎ ደግሞ አንዱ ላንዱ ጥላቻ እንዳለ ታሪክን መሰረት አድርጎ እንደዚህ አይነት ነገሮችን እየነገሩ ጥንቃቄ እንዳደርግም የሚመክሩኝ ልጆች ነበሩ። ያን ተከትሎ እኔም ለነገሮቹ አዲስ ነኝ ያለኝን ነገር እያከረርኩ የሌሎችን ሐሳብ የመቀበል ችሎታዬ ማለት የሌሎችን ባህል፣ የሌሎችን ሃይማኖት፣ የሌሎችን ቋንቋ የማክበርና የመቀበል ልምዴ ደግሞ በተቃራኒ እየተሸረሸረ ነበር የመጣብኝ። ማለት በቃ አለ አይደል ውስጥ ጥሩ የማይሰማ ነገር አለ ፈልገውም ሳይሆን ወይ ከታሪክ የሰማው ነገር አለ ወይ አካባቢ ያለ ሰው ሲነግር ትሰማለህ እና ለምን ሌሎች እኔን እንዲሉኛል ብለህ አስበህ ሌሎች ጋር ጥላቻ ታሳድራለህ። ቤተሰብ ውስጥ መሆን የሚገባኝን አይነት ጓደኞችን ነገረኝ ነበረ።
በጣም ብዙ ነገር እና ስለ ብዙ አይነት ብሔረሰቦች እንሰማለን። ሁለተኛ ነገር ደግሞ ክልል ላይ ያሉ ጓደኞቼ እኔ ካምፓስ አልገባ በፊት የነበሩ ሲኒየሮቼ ነግሩኝ ነበረ። በአዲስ አበባ ዩኒቨርሲቲ ከ20 በላይ የተማሪ ክለቦች ይገኛሉ። ከነዚህ መካከል አንዱ የሰላም ክለብ ነው። ክለቡ ከተመሰረተ አጭር ጊዜን ያስቆጠረ ቢሆንም ከላይ የተጠቀሱ ችግሮችን ለመፍታት ከፍተኛ ስራን አከናውኗል። ለመሆኑ ይህ የሰላም ክለብ እንዴት ተመሰረተ? በ1999 ዓመተ ምህረት የነበሩ የህግ ተማሪዎች ናቸው ክለቡን የመሰረቱት። ያን ጊዜ እኔ የመጀመሪያ ዓመት ተማሪ ነበርኩኝ እና ኢኒሼቲቭ የነበራቸው ያን ጊዜ የሶስተኛ ዓመት ተማሪ የነበሩ ልጆች ናቸው። ከዛ ግን መሀል ላይ እንቅስቃሴዎቻችን ትንሽ ተዳክመው ነበር፣ ቆም ብሎ ነበር። ኢቭን ዶ የዚህ የኤትኒክ ኢንቶለራንሱ የኮንፍሊክቱ ግቢ ውስጥ አልፎ አልፎ የሚከሰት ነገር ቢሆንም ከ99 በኋላ በአንጻራዊነት ምንም አይነት ቫዮለንት የሆነ ኮንፍሊክት ስላልነበረ አይ ቲንክ በዛ ምክንያት ያን ያህል ወደ መረሳትም ሄዶ ነበር ሁኔታው። 2001 ዓመተ ምህረት መጨረሻ አካባቢ ላይ ግን ድጋሚ ሪአክቲቬት ማድረግ ፈልገን እና ከአዲስ ኮንሰፕት ጋር መምጣት ፈልገን በዚህን ጊዜ አብረውን የነበሩ ልጆች መጀመሪያ መስራው የነበሩ ልጆች ተመርቀው ወጥተዋል። ኦሬዲ ክበቡ ሰው አልነበረውም እና ድጋሚ እንዴት እንስራው የሚለው ሀሳብ ነበር የመጣውና ይሄንን ነገር አብረውኝ ከነበሩ ልጆች ጋር ተወያየው የተሻሉ ልጆች ነን ብለን የምናስባቸው ልጆች አዋዩዋቸውና በጣም ኢንተረስትድ እንደነበሩ እነሱም አጫወቱኝ። ከዛ በተደጋጋሚ የተገናኘን ሀሳባችንን ማዳበር ጀመረ። ምን እንስራ፣ እንዴት እናድርግ የሚለውን ነገር በተደጋጋሚ በመገናኘት ማዳበር ጀመረ። ፒስ ክለብ ልክ ኤርሚ ከጀመረው በኋላ ቀጥታ ምንድነው ለኛ መጥቶ አማከረን። ከዛ ሁለተኛ ስቴፓችን እሱ ከነገረን በኋላ ከምን አይነት ኤክስኪዩቲቭ ኮሚቴዎች ይመረጡ፣ በምን አይነት ክራይቴሪያ እነዚህ አባላቶቻችን እንምረጥለን በደንብ ተወያየንበት። በምንገናኝበት ጊዜ ማታ ማታ እንዲሁም በረፍት ምናምን በደንብ አድርገን አወራን። ካወራን በኋላ ምንድነው አንድ መስፈርት ያወጣ ነው። በተለያዩ ክለባትም ይሁን በተለያዩ የትምህርት ደረጃም ጥሩ ተሳትፎ ያላቸው ብለን እናስባቸው ልጆች ሪክሩት ማድረግ አለብን ወይም መምረጥ አለብን ብለን አሰብን። ከዛ እነዚህ ልጆች በተናጠል እየሄድን አናገርናቸው። ከተለያዩ ዲፓርትመንት ውክልና ያላቸው እንዲሆኑ ስለፈለግን ይሄድና ማከርናቸው። ልጆቹን ፈቃደኛ እንደሆኑ ነገሩን። ፈቃደኛ ከሆኑ በኋላ ፎርማል የሆነ ሚቲንግ መጥራት ጀመረን። የዩኒቨርሲቲው የህግ ትምህርት ተማሪዎች ክለቡን በመመስረት የመጀመሪያዎቹ ቢሆኑም በኋላ ግን ከተለያዩ የትምህርት ክፍሎች የተውጣጡ ተማሪዎች ተካተውበታል። ለመሆኑ ክለቡን የሚመሩት አመራሮች አመራረጥ እንዴት ነበር? ቀጣዩ የክለቡ እንቅስቃሴስ ምን ይመስላል? ክለቡ ያው ከተለያዩ ዲፓርትመንት በተውጣጡ ልጆች የስራ አስፈጻሚውን ማዋቀር ያስፈለገበት ሁኔታ ነበር በመጀመሪያው አካባቢ የነበረው። ከዚህም በመነሳት አንድ ቀን ተሰባስበን የስራ ክፍፍል ነው ያደረግነው እና በእለቱ የስራ አስፈጻሚውን መርጠን ነበር። የሊቀመንበሩን፣ ምክትል ሊቀመንበሩን፣ ጸሐፊውን፣ የፋይናንስ ጉዳዮችን፣ የህዝብ ግንኙነትና የፕሮጀክት ፕላን በሚሉ አደረጃጀቶች ነው ክፍፍሉን የወሰድ ነው። ቀጥሎ የነበረው ስቴፕ ምንድነው? ፒስ ክለቡ ተመሰረተ። ከዛ በኋላ ምን ስራ የሚለው ላይ ነበር ብዙ ስንወያይ የነበረው። እንደ አጋጣሚ ሆኖ አብዛኞቻችን የህግ ተማሪዎች ስለነበረን ማታ ማታ ነበር የምንገናኘው ከ5 ሰዓት በኋላ እና ማታ ማታ የተገናኘ ብዙ ጊዜ ነው ያወራ ነው። የተለያዩ ሀሳቦች ተነስተው ነበረ። ለምሳሌ ፓናል ዲስከሽን በአመት ውስጥ እንስራ ብለን ነበር አስበን ነበር እና ከተመረጡ ነገሮች መሀል ከሀሳቦች ከመጡ ሀሳቦች መሀል የተመረጠው ሰስቴን ዲያሎግ የሚለው ፕሮጀክት እንደ ፕሮጀክት ያዝነው እሱን ነበረ። እሱ ለጠንክረን ለመስራት ሀሳብን። ከዛ በኋላ ይሄ ሀሳብ የመጣው 2001 መጨረሻ አካባቢ ሊዘጋ አካባቢ ነበር። 2002 ስንመጣ ወደ መስከረም አካባቢ እሱን በደንብ አጠናከር እንዴት እንስራ የሚለው ነገር ላይ ተነጋገርን፣ ተወያየን። ከዛ ተግባራዊ እንቅስቃሴ ላይ ገባን። ከዚህ በኋላ ክለቡ የተለያዩ ፕሮጀክቶችን በመቅረጽ መንቀሳቀስ ጀመረ። ሰስቴንድ ዲያሎግ ወይም ተከታታይ ውይይትን አንኳር ፕሮጀክት በማድረግም ሂደቱን ቀጠለ። ይህንን ሰስቴንድ ዲያሎግ ወይም ተከታታይ ውይይትን ለማድረግ
ለስራ ማስኬጃ የሚሆን ገንዘብ ያስፈልግ ስለነበር የተለያዩ መንግስታዊ ያልሆኑ ድርጅቶችን በር እንዲያንኳኳ አስገድዷል። በዚህ ወቅትም ታዲያ ለጥያቄያቸው መልስ የሰጠው የሰላምና የልማት ኮሚቴ ወይም በምህጻረ ቃሉ ፒዲሲ የተባለው መንግስታዊ ያልሆነ ድርጅት ነበር። ክለቡን በመናንቀሳቀስበት ጊዜ ምንድነው በርካታ የስትራክቸራል ስራዎችን ከሰራን በኋላ ቅድም እንደሰማችሁት ማለት ነው ትልቁ ነገር አሁን የመጨረሻ እርምጃ ለማድረግ ወይም ደግሞ እንቅስቃሴ ለማድረግ የበጀት ጉዳይ ነበር እና የበጀትን ጉዳይ ስናስብ ብዙ ኤንጂኦዎችን በተለያየ አቅጣጫ ሙከራዎችን አድርገን ነበር ለማግኘት እና ይህንን ክለብ በአጠቃላይ ሰፊ እንቅስቃሴና ሰፊ አላማ ይዞ እንዲራመድ ከጎናችን ሊሰለፍ የቻለው ፒዲሲ የሚባል ኤንጂኦ ነበረ እና ከሱ ደግሞ እዛ ውስጥ የምትሰራ አንድ ሀና የምትባል ሴት አለች። እሷን አገኘና ስናናግራት ኦኬ በጣም ትልቅ ነገር ነው አለች። ኮኦፕሬት እንደምታረገን ዊሊንግ ሆና ፈቃዷን ከገለጸችልን በኋላ ከድርጅቱ ጋር ሪሌሽኑ ቀጠልን። ከዛ በኋላ ምንድነው ያደረግነው ልጆቹን ሪክሩት ማድረግ ነበረብን። ያን ሪክሩት የማድረግ ወይም ደግሞ የመመልመሉን ስራ ላይ እነሱ የተለያዩ ወጪዎችን በመሸፈን ቀላል አልነበረም ሮላቸው። ከዛም ልጆቹን አሁንም በተለያየ አቅጣጫ ትሬን በማድረግ አቅጣጫም ቢሆን እነሱ ብዙ እርዳታዎችን ነበር ያደረጉልን። ያ ማለት እኛ ኦርጋናይዝ ለማድረግ ብዙ ነገሮችን እኛ ከኛ አቅም በእኛ ኮንቴክስት ብንነሳም በበጀት ዙሪያ ላይ ግን የትም መሄድ አንችልም ነበርና ፒዲሲ ብዙ በስልጠናዎች ሁኔታ ላይ ከፍተኛ ሮል ተጫውቷል። ለመሆኑ የሰስቴን ዲያሎግ ታሪካዊ አመጣጥ ምን ይመስላል? ሰስቴን ዲያሎግ የሚለው ኮንሰፕት ለመጀመሪያ ጊዜ ስራ ላይ የዋለው በቀዝቃዛው የዓለም ጦርነት ወቅት ነው። አንድ አሜሪካዊ የዲፕሎማት ነው ይሄን ነገር ለመጀመሪያ ጊዜ እንትን ያደረገው። እሱ ይሄን ኮንሰፕት ሲፈጥር የነበረው አላማ ምን ነበረ? በዚህ በቀዝቃዛው ጦርነት በአሜሪካና በምስራቁ አሁን በቀድሞዋ የሶቪየት ህብረት መካከል የነበረውን ቴንሽን ለማርገብ ነበር ይሄንን ኮንሰፕት ይዞ የመጣው እና በወቅቱም እዛ እንትን ላይ ተፈትኖ እዚህ የሁለቱ ሀገራት ግንኙነት ላይ ተፈትኖ በተሻለ ሁኔታ አሳማኝ ሆኖ ጥሩ እንደነበረ ታይቷል። ከዛ በኋላ ግን አሜሪካ ውስጥ ይህን ነገር ወደ በትንሽ ግቢ ውስጥ የሚኖር ማህበረሰብ ላይ አፕላይ ለማድረግ ተፈለገ። ያም ደግሞ ተማሪዎች ላይ ዩኒቨርሲቲዎች ውስጥ ነውና ይህን ፕሮግራም ለመጀመሪያ የጀመረው የፒተርስበርግ ዩኒቨርሲቲ ነው አሜሪካ ውስጥ። ከዛ እነሱ ጋር ጥሩ ሰክሰስፉል ነበረ። ስልጠናችን ላይም እንደነገሩን ይዘው ልምዶቻቸውን እንዳየ ነው ኦሬዲ ወደ 10 አመት ሞልቷቸዋል እነሱ ይሄን ፕሮግራም ከጀመሩና ከፖለቲካ ውጪ እንደዚህ አይነት ሲቪሊያን ሶሳይቲ ላይም ኢፌክቲቭ መሆኑን አይተናል ይሄን ነገር። ስለዚህ ዴን ከዛ በኋላ ዚምባብዌ ላይም በተመሳሳይ ችግር አለ። ዚምባብዌ ላይ በሁለት የጎሳዎች መካከል እንደዚህ በሁለት ጎሳ አባላት መካከል የሚፈጠሩ ግጭቶች አሉ ተማሪዎች መካከል ላይና እነሱም ይሄን ነገር አፕላይ አድርገውት ጥሩ ውጤት አግኝተውበታል። ልክ አሜሪካ ላይ እንደነበረው ማለት ነው። ይሄ ሬሻል ኮንፍሊክት ነው እነሱ ጋር ያላቸው የጥቁርና ነጭ። ስለዚህ እኛም ይሄን ነገር ከሰማን በኋላ እኛ ሀገር ላይ ለምን ሞክረው በተለያየ ጊዜ በማይረቡ ነገሮች የሚነሱ ግጭቶችን ልንቋቋምበት እንችላለን። አትሊስት ሰው ቢነጋገር አለመናገር አለመተዋወቅ ነው ችግሩና ሌሎች ሀገሮች ላይ ኢፌክቲቭ ከሆነ ይሄ ነገር እኛ ጋር የማይሆንበት ምክንያት ስላልነበረ አመጣ ነው ሞከር ነው። አንድ አመት እንግዲህ በጥሩ ሁኔታ አብረን አሳልፈናል። ስለዚህ እኛም ወደነዋል። ተማሪዎቻችንም በጣም ደስ ብሏቸው ነው ሲሳተፉ የነበሩት። እንዲቀጥልም ነው ሁሉም ሰው ያለው ፍላጎት። ወደ ተለያዩ ዩኒቨርሲቲዎች የሚመጡ ከተለያዩ የህብረተሰብ ክፍሎች የተውጣጡ ተማሪዎች ከግል አመለካከታቸው ጋር ወደ አንድ አካባቢ ሲመጡ ተሳስበው ተስማምተውና ልዩነታቸውን አቻችለው መኖር ለነገ የሚባል አይደለም። ታዲያ ይህንን ለማድረግ ተመራጩ ሰስቴንድ ዲያሎግ ወይም ተከታታይ የውይይት መድረክ ነው። መድረኩ ሰዎች በችግሮቻቸው ዙሪያ ተከታታይ ውይይት በማድረግ ችግሮቻቸውን በመነጋገር እንዲፈቱ የሚያስችል መሳሪያም ነው። ነገሮችን ሁሉ ወደ ግጭት ከመሄዳቸው ይልቅ በጠረጴዛ ዙሪያ እንዲፈቱ ያስችላል። ይህ የተከታታይ ውይይት ወይም ሰስቴንድ ዲያሎግ እንደ ዩኒቨርሲቲ ላሉ ተቋማት ሰላም ከማስፈን አንጻር በጣም አስፈላጊ በመሆኑ ብዙዎች ይስማማሉ።
እስካሁን የነበረው እንቅስቃሴ ሲገመገም በመጀመሪያው አንኳር ተግባር ተብሎ በፕሮጀክቱ የተወሰደው የሞዴሬተሮች ወይም አወያዮች መረጣ ነበር። መረጣውም ቋንቋን፣ ጾታን፣ ሃይማኖትን፣ የትምህርት ክፍልንና የዩኒቨርሲቲ ቆይታ ዘመንን እንዲሁም ፍላጎትን መሰረት ያደረገ ነበር። በምርጫውም ከ55 አመልካቾች ውስጥ መስፈርቱን ያሟሉ 30 እጩዎች ወይም ሞዴሬተሮች ተመርጠዋል። ይህን ሰስቴን ዲያሎግ ፕሮጀክት ለመስራት የተለያዩ ስቴፖችን ማለፍ ነበረብን። ልናልፈው ከሚጠበቀው ስቴፕ ደግሞ መካከል አንዱ ሞዴሬተርስና ፓርቲሲፓንቶችን መምረጥ ነበረ። ሞዴሬተሮችን ለመምረጥ የተጠቀምንበት ስትራቴጂ ትውውቅ ነበር። ማለት የተሻለ ፓርቲሲፔት ሊያደርግ የሚችል ወይም ጥሩ ሊሰራ የሚችል ሰው ነበር የመረጥ ነው። እሱ እንዴት እናደረግ ነው? ከኮሚቴዎች መካከል የሚያውቁትን የተሻለ ክለብ ላይ ተሳትፎ ያለውን ሰው እንዲሰጡ ያን ፎርም አዘጋጅተን ነበር። ያንን ፎርም በእነሱ አማካኝነት በተነን። ከዛ ያንን ፎርም ተሞልቶ ከመጣ በኋላ የመረጥነው 30 ሰው ነበር። እነዛን የመረጥናቸው 30 ሰዎች ትሬኒንግ ሰጥተን ነበር። ሰሜን ሆቴል የተዘጋጀ ትሬኒንግ ነበረ። በዛ ትሬኒንግ ላይ ጥሩ እውቀት የሚያስጨብጥ ትሬኒንግ ነበር። ለ3 ቀን አካባቢ የተካሄደ ትሬኒንግ ነበር። የተመረጡት አወያዮችም ተግባራቸውን በብቃት እንዲወጡ በቂ የክህሎት ስልጠና መስጠት አስፈላጊ በመሆኑ ለ3 ቀናት የቆየ ከአሜሪካና ከዚምባብዌ በመጡ ኤክስፐርቶች ስልጠና ተሰጥቷቸዋል። ስልጠናው እጩ አወያዮችን ሰስቴንድ ዲያሎግ ወይም ተከታታይ ውይይትን በተመለከተ መሰረታዊ እሳቤ እንዲኖራቸውና ክህሎታቸው እንዲዳብር ረድቷቸዋል። ስልጠናው የሌሎች ሀገሮች ልምዶችን ባካተተ መልኩ የቀረበ ከመሆኑም በላይ የዚምባብዌና የአሜሪካ ስኬታማ ሙከራዎች የተዘረዘሩበት መድረክም ነበር። ስልጠናው በጣም ቆንጆ ነበረ። ከዚምባብዌና ከዩናይትድ ስቴትስ የመጡ 2 አሰልጣኞች ነበሩ፣ ዛቪየርና ሩዋንዳ የምትባል እና ያገኘነው ኤክስፒሪየንስ በጣም ቆንጆ ነበረ። እነሱ ኢንተርናሽናሊ ሰስቴን ዲያሎግን የሚሰሩ ሰዎች ነበሩ። ከነበራቸው ልምድና ከኤክስፒሪየንሳቸው በመነሳት ለኛ ሀገር በሚሆን መልኩ የሞዴሬተርስ ስልጠና ሰጥተውናል። ሞዴሬተርስ የሚመጣባቸውን በዲያሎጉ ላይ የሚነሳውን ከባድ ኢሹ እንዴት ዳይቨርት አድርገው ወደ ዲያሎጉ መንፈስ እንደሚመልሱትና የተለያዩ ስልጠናዎች ነበር የተሰጠው። በጣም ተወዳጅ ስልጠና ነበረ። የተሳታፊዎች መረጣን በተመለከተ ከ1200 አመልካቾች 150 ተሳታፊዎች ተመርጠዋል። ከዛ ቀጥሎ የመጣው ምንድን ነበረ? ፓርቲሲፓንቶችን መምረጥ ነው። ወደ 150 ፓርቲሲፓንት ነበር ለመምረጥ ያሰብነው። እነዛን ደግሞ ፓርቲሲፓንቶች ለመምረጥ እንዴት ነበር ያደረግነው? ወደ ከ1200 ከ1300 የማያንስ ፎርም ነበር የበተነው። እነዛን ፎርሞች አሁንም የበተነው ኢቨንት አዘጋጅተን ነበረ። ሞዴሬተርሶችም ተሳትፎ ነበር እዛ ፎርም መበተን ላይ። እንደገና ኢቨንቱ ላይም ደግሞ የሚመጡ ሰዎች ስናድል ነበር። ያንን ፎርም ሞልቶ መጥተዋል። ራንደምሊ ነው ሰሌክት ያደረጉት። ከዛ በኋላ ምንድነው ያደረግነው? ወደ አምቦ ነው ይዘናቸው ሄድነው። 180 ሰዎችን አብረን ማለት ነው። ሞዴሬተርሶችንና ፓርቲሲፓንቶችን አንድ ላይ ይዘን አምቦ ሄድን። ለአምቦ የ2 ቀን ትሬኒንግና አንዳንድ የመግባባት እንትኖችን ነበር፣ ኢንቲሜሲ የመፍጠር ነገር ነበረ። ያን ነገር ፈጠርን። ወደዚህ ተመለስን። ወዲያውን እዛው ዲያሎጉ ተጀምሮ ነው የመጣ ነው። እዚህ ቀጥሏል ማለት ነው። በዚህ መንገድ ነው ሴሌክሽን ፕሮሰሱ የነበረው። እነዚህ የተመረጡ አባላትም በ15 ቡድኖች ተከፋፍለው እያንዳንዳቸው ቡድንም 10 አባላትና 2 አወያዮች ያሏቸው ሲሆን አመራረጡም ግልጽ የሃይማኖትና የቋንቋ ስብጥርን መሰረት ባደረገ መልኩ ነበር። አጠቃላይ ተሳታፊዎችና አወያዮች በአምቦ ኢትዮጵያ ሆቴል ስለ ተከታታይ ውይይት ወይም ሰስቴንድ ዲያሎግ ጠቀሜታና አስፈላጊነት ስልጠና ተሰጥቷቸዋል። ስልጠናውም የተለያዩ ልምዶችን ያስጨበጠ እንደነበር ይታመናል። ከስልጠናው በኋላም በቡድናቸው ተከታታይ ውይይቶችን እያካሄዱ ነው። እርስ በርስ መናበብ ይገባል። ሰው በድፍን ጥላቻ ወይም ከተነገርከው በድሮ በነበረ ታሪክ ላይ ተጽዕኖ በማሳደር አጋጣሚ ሳታውቀው ወይም ሳትነጋገርበት ሰው የሆነ ጥላቻ ከማሳደር ቀርበህና ተናበህ ሰውየውን ማንነቱን ማረጋገጥ ይገባል። የእኔ ይወጣል የእሱ ያንሳል ነው ነገር ሳታውቀው የሆነ ድምዳሜ መስጠት በጣም አስቸጋሪ ነው ማለት ነው። አዲስ አበባ ዩኒቨርሲቲ የሚሆን ሌሎች የሀገሪቱ ዩኒቨርሲቲዎች ትንሿ ኢትዮጵያ በሚል መጠሪያ ነው የሚታወቁት። ከተለያዩ ክልሎች የመጡ ተማሪዎች የሚገኙባቸው በመሆናቸው ነው ዩኒቨርሲቲዎችን ይህንን መጠሪያ ያሰጣቸው። የተለያዩ አሉታዊ አመለካከቶችን ይዘው የመጡት የአዲስ አበባ ዩኒቨርሲቲ ተማሪዎች አሁን በፒስ ክለብ ውስጥ አባል በመሆን በሰስቴንድ ዲያሎግ ወይም በተከታታይ ውይይት የተለያዩ ግንዛቤዎችን በመጨበጣቸው ምን ለውጥ አመጡ?
ይዘውት የመጡትንስ አመለካከት በምን ያልቀረፉት? አሁን ግን እዚህ ከመጣሁት ብዙ ለውጥ አየሁኝ። በፒስ ክለብ ውስጥም ከዶርም አባላቶች ከተለያዩ ብሔር ብሔረሰቦች ጋር ስለምንኖር ይሄ ያዳበርኩት በዚህ ጊዜ ውስጥ ብዙ ነው። ፒስ ክለብ በግሌ ያመጣው ኢንፍሉዌንስ ብዬ የማስበው ወደዚህ ግቢ ወደ ዩኒቨርሲቲ ከመምጣቴ በፊት ስለ ብሔር ነገር የማስበው ምንም ነገር አልነበረም፣ የማውቀው ነገር ማለት ነው። ግን እዚህ ከገባው በኋላ ዶርም ይዤ ምናምን ተማሪዎች ጋር ስኖር እያንዳንዱ ተማሪው በተለይ ወር ከመሸ በኋላ አብዛኛው 50% ኢሹ የሚሆነው ስለ ብሔር ብሔረሰብ ማውራት ስለ ፖለቲካ ምናምን ነው በብዛት እና ስለ ብሔር ብሔረሰቦች ስለ ራሴ ብሔር ማሰብ የጀመርኩበት ጊዜ ነበር የሆነ ሰዓት እና ስለዛ ነገር ልዩነታችን ምናምን እንዲጎላ የሚያደርግ ነገር ይመስለኛል። ስለ እያንዳንዱ አንዱ ልጅ የሆነ ነገር ቢያጠፋ ኮሜንት የሚደረገው ጀስት የሱ ብሔር ነው ጠቅላላ ማለት ነው። እንደዚህ የሱ እነሱ ብሔርማ ይሄ ነው እኮ በፊትም ምናምን ይባላል እና ግን የሱ ብሔር የሚወክለው እሱ ግን ያን የራሱን ብሔር ላይ ወክል ይችላል የራሱን ፐርሰናሊቲ ያለው ሰው ነውና ከዛ የማመለካከት ይያለኝ ይሄ ነገር እንደዚህ ያለ ወደ ፒስ ክለብ ጆይን አደረኩኝ። ፒስ ክለብ ላይ ባደረግነው ሰስተንድ ዲያሎግ የተወሰነ ጥሩ ለውጥ አምጥቻለሁ ብዬ ነው ማስበው። ከዛ በኋላ ማለት ነው ማለት ሰውን በራሱ ፐርሰናሊቲ ራሱ በማንነቱ መገምገም እንዳለብኝ እንጂ ከዘሩ ጋር ምንም አይነት ግንኙነት እንደሌለው ዘሩ ለሱ ኮንትሪቢዩት ያደረገለት ነገር ቋንቋ እና አንዳንድ ካልቸር እሱም ደግሞ ኮመን የሆነ ነገር ነው በሀገራችን ላይ ያለው እና ያን ውይይቱ በጣም አሪፍ ነው ማለት እኔ በግሌ ውይይት ደስ ይለኛል ወዳለውና በተለይ ደግሞ ከዚህ ሰስቴን ዲያሎግ ምንድነው በጣም ደስ የሚለው ነገር እኔ ያገኘሁት የተለያዩ ሀሳቦች የተለያዩ ሰዎች የተለያዩ ሀሳቦች እኔ ደግሞ የዶርም ተማሪ አይደለሁምና የዶርም ተማሪዎች በግቢ ውስጥ ምን አይነት ኤክስፒሪየንስ እንዳላቸው ከትምህርት ጋር በተያያዘ ከኮንፍሊክት ጋር በተያያዘ እና በጣም የተለያዩ ሀሳቦችን ከተለያየ ተማሪ እንደገና ደግሞ ከተለያየ ሰው ጋር እንድተዋወቅ አድርጎኛል። የተለያዩ ሀሳቦች እኔ የማላቃቸውን ሀሳቦች ደግሞ እንዳቀርቦኛልና በጣም አሪፍ ነገር ነው ተማሪ ሰስቴን ዲያሎግ በእኔ የፈጠረብኝ መጥፎ ጎን የለም፣ በጎ ጎን ግን ብዙ አለ። በኢትኒክ ኢንቶለራንስ ዙሪያ እንደገና ደግሞ የተማሪ ጋር ያለ አፕሮች ያለ አስተሳሰብ ለራሱ እንደዛ ነበር መጀመሪያ፣ አሁን ግን ተለውጧልና ጥሩ ነው። በኢትኒክ ዙሪያ ያለኝን አስተሳሰብ ከዚህ በፊት ስለ ኢትኒክ ጉዳይ ብዙ እንደዚህ መጥፎ አመለካከት ባይኖረኝም በትንሹ ያለውን ነገር እንድቀርፍ ያንን እንዳስወግድ ረድቶኛል እና ሌሎች ሰዎች በኢትኒክ ዙሪያ ምን አይነት አመለካከት እንዳላቸው እንድረዳ ለኔ ጠቅሞኛል ማለት ያው እዚህ ከእንትን ክበብ ውስጥ ከገባው በኋላ ሰዎች ተገናኝተው ውይይት ያደረጉ እንደሆነ ብዙ ነገር መስራት እንደሚቻል ነው ያን የተረዳሁት ነገር ቢኖር ማለት ነው። አሁን ብዙ ጊዜ ሰው ሳይቀራረብና ተራርቆ ሲኖር ያው ዝም ብሎ እንዳየነው ጭፍን የሆነ ጥላቻም ሊኖረው ይችላል፣ ብዙ ፕሮብሌሞች ሊኖሩ ይችላሉ። ነገር ግን በእነኚህ ነገሮች ቀርበን የተወያየን እንደሆነ ብዙ ነገር ሶልቭ ማድረግ እንደሚቻልና ብዙ ለውጥ ማምጣት እንደሚቻል ያው ከዛ ተረድቻለሁ ነው። አብዛኞቻችን ተቀይረናል ብዬ አስባለሁ። ማለት ሙሉ በሙሉ ባትቀየርም ግን ትንሽ የሆነ ለውጥ አለ። ያ ለውጥ ደግሞ እኛ ተለወጥን ማለት ሌሎች እንድንለውጥ አስችሎናል። ለምሳሌ እኔ አሁን እዛው ውይይት ላይ የነበረኝ አመለካከት በከፊሉ ተቀንሷል። አንዳንድ ቅር የሚያሰኙ ሊፈጠሩ ይችላሉ፣ ግን እነዛ እንዴት ልፍታቸው ብዬ ራሴ ብቻ ሳይሆን እዛው ውይይት ላይ ስንወያይ ከልጆች ጋር ሰማዋለሁ እና ሌሎችም እንዲሁ ከእኔ ላይ የነበራቸው አስተሳሰብ የቀየሩ ልጆች አሉ። በእኔ ብሔር ላይ አሃ ለካ እንዲህ ነው እንዲህ ብለው አስበው የቀየሩ ልጆችም አሉ። በቃ እነሱን ሳይ በጣም ደስተኛ ነኝ። መጀመሪያ አካባቢ ማንንም ማመን እንደሌለብኝ ነበር የሚሰማኝ እዚህ ውስጥ ኢቭን ከገባው በኋላ ማለት ነው። ግን ከዛ የሆኑ ከልጆቹ ጋር መላመድ ጀመርኩ። እንዳጋጣሚ ሆኖ ከተለያየ ብሔር የመጡ ልጆች ናቸው እኛ ግሩፕ ውስጥ ያሉትና እነሱ ልጆች ያላቸውን ነገር ያካባቢያቸውን ነገር ሲያወሩ ግልጽ ብዙ በተቀራረብን ቁጥር በዛው ልክ ግልጽ እየሆን ይመጣል እና ችግሮቻችን ላይ ደግሞ በይፋ ማውራት ጀመርን። በፊት ከሌሎች እንንተና እንዲያረጉን ነበር ሲባል ለምሳሌ የሌላው ብሔር ሰው እንዲ እነሱ እኮ እንዲ ያረጉን ነው የምለው ነገር ቀጥታ እናንተ እኮ እንዲ ያረጋችሁ ነበር ሲባል ኖ እኛ እንዲ ያረግናለን እናንተም እንዲ ያረጋችሁ እኛ እነሱ የሚሉን እኛም እንዳላረግነና ስለዚህ እርስ በርስ እንተራረቅ ነበር ማለት ነው። በጣም ቀይሮኛል። ብዙ ኤክስፒሪየንስ ሼር ታደርጋለህ ከልጆቹ ጋር